ስሜ ታሲሳ ጎበና እባላለሁ። የዳሎ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እኔ እዚህ ሹመት ላይ የቆየው ለ11ኛ ዓመት የዚህ ሁለተኛ ደረጃ ትምህርት ቤት ሲቋቋም ከ2004 ነበረ የተቋቋመው። 2005 ላይ ነው መምህር ሆኜ የመጣው ማለት ነው። እና አንድ 6 ወር እንደሰራሁት ርዕሰ መምህር ሆኜ ተመድቤ መስራት ጀመርኩትና ያኔ አንደኛ ደረጃ ውስጥ ነበር ስንሰራ የነበር ነው። ከዛ 2006 ነው ወደዚህ የመጣ ነው ማለት ነው። በመሃል የሚገኘው 2 ብሎክ ጭቃ የተሰራ ቤት ህብረተሰቡ ሰርቶ ነው በራሱ ጊዜ ሁለተኛ ደረጃ ትምህርት ቤት የከፈተው ማለት ነው። ከዛ በኋላ ነው ፈቃድ የወሰደበት እና ያኔ ምንም በማቴሪያል ለውጥ የለም ነበረ። ተማሪውም አነስተኛ ነበር። ከዛ በአመቱ ተማሪው ከመጠን በላይ ነው የመጣው እዚህ ማለት ነው። እና በዚህች 2 ብሎክ ላይ ቢሮም የተማሪ መማሪያም እዚሁ ነበረ ማለት ነው። ከዛ በኋላ በለውጥ 2 ብሎክ መንግስት ሰርቶልን 4 ብሎክ ከሆነ በኋላ ወዲያውኑ ቆመ ማለት ነው። 2007-8 ላይ ነው 2 ብሎክ ተጨማሪ የተሰራ። ከዚህ በኋላ ምንም ለውጥ አልታየም እና አጋጣሚ ሆኖ እግዚአብሔር ረድቶን 2014 ዓመተ ምህረት ኤስኦኤስ የሚባለው ቄዳይ መኒ በኦሮምኛ የሚባለው ደረሰንና ከነሱ ጋር በመተባበር ብዙ ለውጦችን ታዩት። አሁን ያለነው 1246 ተማሪ ነው ያለነውና 492 ወንድና 754 ሴት ተማሪዎች አለን ማለት ነው። አጋጣሚ ሆኖ ይሄ ትምህርት ቤት ልዩ የሚያደርገው ዋናው ነገር ከገጠር ትምህርት ቤት ከገጠር አካባቢ የሚመጡ ተማሪዎች ናቸው እዚህ የሚማሩት። 75% ከገጠር ነው የሚመጡት። ከከተማው አካባቢ ያሉት ገበሬ ማህበራት መጥቶ ነው የሚማሩ ማለት ነው። እና በጣም ድሃ ህብረተሰብ ውስጥ ነው የሚመጡት እና ለውጥ ነው። ዝም ብሎ አይደለም ይሄ ለውጥ የታየው። ከኤስኦኤስ እርዳታ ጋር ላይብሬሪ ሰርተን ኮምፒውተር ቤት ሰርተን በመጠኑ ለማንሳት ብፈልግ ቀደም ብለው ሲመጡ የተማሪ የዴክስ ጥበት አለ አይዳረስም። 4 ተማሪ ሆኖ አንድ ዴክስ ላይ ሲቀመጡ ነበርና እንዳዩት መጀመሪያ 41 ዴክስ ነው የገዙልን። በጣም የሚገርመን 120 ሺህ ወጪ አድርገው ዴክስ ገዝተው አመጡልን። ተማሪው መቀመጫውን በበቂ ሁኔታ መቀመጥ ጀመሩ ማለት ነው። በተጨማሪ በጣም ደስ የሚል የኮምፒውተር ቤት የኮምፒውተር ላብ አልነበረንም። ያን ምን አላችሁ ነው የሚሉት እነሱ። በጣም ደስ የሚል ዝም ብሎ አይረዱንም። ምንድነው ያላችሁ ይሉናል። አለን እንላለን። የሰው ኃይልም ሀብት ነው፣ እውቀትም ሀብት ነው። አካባቢ ያለው ሪሶርስ ሮ ማቴሪያልስ ያለ ነው። ያንን ጨምረን አለን እንላለን። ይሄን ደግሞ ጨምሩበት ብሎ ዲዛይኑን ለኛ ነው የሚሰጡት። ገንዘቡን ማቴሪያል እንዳለ ገዝተው ያመጡልንና በሞዴል ነው የምናስረክበው ማለት ነው። በጣም ደስ የሚል ወር በወር ኦዲት እያደረግን ነው የምንሄደው። እነሱም ያመጡትንም እኛንም እየጨመርንበት የሰው ኃይል ሲጨመርበት ግፋ ቢል 600 ሺህ ነው የሚሆነው ማለት ነው። ያንን ቆንጆ ላይብረሪ ቅድም ያያችሁትን አይሲቲ ሩም ሰርተናል ማለት ነው። በተጨማሪ መጽሔት ቤት አልነበረንም። አንደኛ ደረጃ ውስጥ ስንከታተል ነበርና የአንደኛ ደረጃ ተማሪም የሁለተኛ ደረጃ ተማሪም አንድ ላይ ሆነው መጽሔት ሲያነቡ ነበረ። እነሱ ከመጡ በኋላ ግን አሻሽለ ነው ጥሩ መጽሔት ቤት ሰርተን መጽሐፍም ገዝተን ተማሪው እየተገለገለበት ነው ያለውና ሌላው በጣም ደስ የሚል በትምህርት ቤታችን የውሃ እጥረት ነበረ። የውሃ እጥረት ሮቶ ገዝቶ ነው ያመጡልን 5000 ሊትር የሚይዝ ሮቶ። ግፋ ቢል ከትምህርት ቤታችን ውሃ አይጠፋም። ለአንድ ሳምንት ለምን ሳምንት ቢጠፋ ከኛ ትምህርት ቤት አይጠፋም ማለት ነው። ተማሪ እየተጠቀመበት ነው ያለውና እንደገና ተጨማሪ ክፍል 4 ተጨማሪ ክፍል ዘንድሮ እየሰራን ያለ ነው። ብሎኬቱን፣ ቆርቆሮ፣ ምስማር እነሱ ናቸው ረዱን ማለት ነው። በአይሲቲ ሩም ውስጥ ኮርኒሱ ራሱ የሰሩልን እነሱ ናቸውና በጣም ለውጥ ስራ ነው የሰሩት። በአጠቃላይ ስንደምር በጣም ደስ የሚል 1,099,000 በላይ ወጪ አወጥተዋል ማለት ነው። እኛም 1,000,000 ወደ 50,000 አወጥተን 2,000,000 ወደ 100,000 በላይ አንድ ላይ እየሰራ ነውና የታየ ለውጦች አሉ። ሰብስበውናል። እነዚሁ ኤስኦኤስ የነቀምቴ ቅርንጫፍ ማለት ነው። እንዴት ነው ሰስቴናቢሊቲ እንዲኖረው የምናደርገው በሚል ውይይት ላይ ስንወያይ ነበር ማለት ነው። እየለቀቁ እንዳሉም ነግረውናልና ተስፋ አልቆረጥንም። እንዴት መቀጠል እንዳለንበት ከነሱ ጋር ያገኘነው ተሞክሮ አንፃር በጣም ደስ የሚል 200 አቮካዶ ተክለናል። 200 አቮካዶ። ይሄ የተተከለው አቮካዶ ለትምህርት ቤቱ ነው ማለት ነው።
ያስቀጥላል ማለት ነው። ቢያንስ ከ3 ዓመት በኋላ ብዙ ወጪ ከብዙ ወጪ ያተርፈናል ማለት ነው። እነዚህ ግን በመሄዳቸው ተሰምቶኛል ማለት አይሄዱ ማለት አይደለም። ምክንያቱም ትንሽ 2 ዓመት 3 ዓመት ቢቆዩ ላብራቶሪ የለንም በትምህርት ቤቱ። ይሄ ደግሞ በህብረተሰቡ ኃይል እንሰራለን የሚል ያን ኃይል ተስፋ አይኖረኝምና ሁለት ዋና ነገሮች አሉ በትምህርት ቤት የምንሰራው ማለት ነው። አንደኛው ገበያ የሚፈልገው ተማሪ ሳይሆን ገበያ የሚፈልገው ተማሪ ማምረት አለብን ማለት ነው። ጥሩ ውጤት የሚያመጣ ተማሪ፣ ምርታም የሆነ ተማሪ ማስገኘት አለብን። ይሄ ብቻ አይደለም፣ ዲሲፕሊን የሆነ ተማሪ ለህብረተሰቡ አገልግሎት እውቀት ብቻ አይገበይም። ዲሲፕሊን የሆነ ተማሪ፣ ህብረተሰቡን የሚወድ ተማሪ መገንባት አለብን። በእነዚህ ሁለቱ ላይ ከሰራን ይሄ የተለገሰልን የድርጅቱ ከንቱ አይቀርም፣ ፍሬያማ ይሆናል ማለት ነው።